Preview. በየዕለቱ በተግዳሮቶች በፈተናዎች የሚሞተውን ማንነታችንን ሕያው የሚያደርገው እንደገና ታድሰን እንደገና ተነቃቅተን ጌታን እንድናመልክ ጌታን እንድናደርግ የሚያደርገው እንድናገለግል የሚያደርገው የትንሣኤው ኃይል ነው። የቤተ ክርስቲያን ጉልበት፣ የቤተ ክርስቲያን አቅም፣ የወንጌል ኃይል የትንሣኤው ኃይል ነው። ይህንን ድል ከጌታ ከኢየሱስ ክርስቶስ ተካፍለናል። የድሉ ተካፋዮች ነን። ሌላው ተካፋይ የሆነው የመንፈሱን ኃይል ነው። በእኛ የሚሰራ የእግዚአብሔር መንፈስ ቅዱስ መቅደሱ ቅዱስ ማደሪያ ያደረገን በእኛ ያደረ የሚያስተምረን የሚመራን የሚያጽናናን ይሄ መንፈስ ቅዱስ በእያንዳንዱ አማኝ ክርስቶስን በሚያምኑ አማኞች ውስጥ ያደረው እኛን መቅደስ ያደረገው ከኢየሱስ ክርስቶስ የድል አገልግሎት በኋላ ይሄ የአዲስ ኪዳን አገልግሎት ይሄ ድሉን ተካፋይ ሆነናል። ክብር ለጌታ ይሁን። ሌላው የጸጋው የብርታቱ ተካፋዮች ነው። የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እናደርግ እንቅረብ። የጸጋው ተካፋዮች ነው። ይሄ የጸጋ ተካፋይ የሆነው የኢየሱስ ክርስቶስ የድል አገልግሎቱ ተካፋዮች በመሆናችን ነው። እንግዲህ በምን ላይ ነው ድል የምናደርገው ብለን ስንጠይቅ ይሄ ድል የለበስን እኛ የክርስቶስ ኢየሱስ የድሉ ተካፋዮች የሆነን እኛ ምን ላይ ነው ድል የምናደርገው? በኃጢአት ላይ ድል እናደርጋለን እና የተሰጠን ድል በኃጢአት ላይ ድል የምናደርግበት የድል ህይወት ነው። ኃጢአት አይገዛችሁምና ይላል። ከጸጋ በታች እንጂ ከሕግ በታች አይደላችሁምና ኃጢአት አይገዛችሁም። ኃጢአት ባሪያ አያደርጋችሁም። ለምን? ኃጢአት ላይ ድል የምናደርግበትን የድል መንፈስ የድል ህይወት ከጌታ ስለተቀበልን። ሌላው በሞት ላይ ነው ድልን ያገኘ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? በኃጢአት ምክንያት በዘላለም ባርነት ሰውን አንቆ የያዘው ሞት ወደ ዘላለም ፍርድ ወደ ዘላለም ገሃነም ይመራ የነበረው ሞት በኢየሱስ ክርስቶስ የመስቀል አገልግሎት በትንሣኤው አገልግሎት ድል ተነስቷል። እስቲ ሞት ድል ተነስቷል። ለዚህ ነው በክርስቶስ ኢየሱስ ያመንን እኛ የዘላለም ሕይወት አለን የምንለው። አንዱ እውነታ ይሄ ነው። ሌላው ደግሞ በቅዱሳን ትንሣኤ ጌታ ሲመጣ በቤተ ክርስቲያን ንጥቀት ጌታ ሲመጣ እስከዛ በስጋቸው የሞቱ ሰዎች ያን ጊዜ አካላቸው ከሞት ይነሳል። የማይበሰብስ የማይሞት ሕያው ሆነው ይነሳል። ሞት ይዞ ያስቀራቸው ስለማይችል ክብር ለኢየሱስ ይሁን። ይሄ ትምህርት ቀጥታ ለዚያን ጊዜ ለቅዱሳን ትንሣኤ የሚያመለክት ጥቅስ ነውና በሞት ላይ ድል አግኝተናል። አሜን ነው ወይ? ዛሬ ጌታ እስኪመጣ ድረስ በስጋ ቀድመን ብንሄድ ቀድሞ የሄዱ ወገኖቻችን ጌታን የሚያውቁ ጠፉ ማለት አይደለም። ጌታ ሲመጣ ቀድመው በአየር ላይ ጌታን ተቀብለው ይመጣሉ። በሕይወት ያለን እኛ ምን አንሆንም አንቀድምም ይላል። በቅጽበት ኃይል እንነጠቃለን። እንዴት የትንሣኤን ኃይል አገኙ? የትንሣኤው ኃይል የኢየሱስ ክርስቶስ የድል ሕይወት ተካፋዮች ስለሆንን አሜን ነው ወይ? ይሄ የማይበሰብሰው አካላችን የሚበሰብሰው አካላችን ሕያው ሆኖ የማይበሰብስ ሆኖ ይነሳል። ከተካፈልነው ሕይወት ከክርስቶስ ኢየሱስ የድል ሕይወት የተነሳ ሞት ላይ ድል አለን። እኔ ሞት ላይ ድል አለኝ ይበሉ። ሞት አያስፈራራም። አሜን ነው ወይ? ጌታን የማያውቁትን ጌታን የማይከተሉትን ሌሎችን እንደሚያስፈራራ ቤተ ክርስቲያንን ቅዱሳንን እኔና እናንተን ሞት አያስፈራራም። ለምን? ሞት በክርስቶስ ምን ሆኗል? ድል ተነስቷል። ለጊዜው የሚያንቀላፋው አካላችንም በመጨረሻ በክርስቶስ ኢየሱስ መገለጥ ምን ይሆናል? ይነሳል። አሜን ነው ወይ? ለዚህ በሞት ፍርሃት ውስጥ አይደለም። ክብር ለኢየሱስ ይሁን። ከሞት ባርነት ከሞት ፍርሃት ነፃ ይወጣል። ሌላው በሰይጣን ላይ ነው። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 10 ከቁጥር 18 እስከ 19 ሄደን በምናነብበት ጊዜ እነሆ ሰይጣን እንደ መብረቅ
ከሰማይ ሲወድቅ አየሁ። ክርስቶስ ለደቀ መዛሙርቱ ማለት ነው። ላካቸው። በስሙ ሄደው አጋንንትን አስወጥተው በእስራት ውስጥ የነበሩትን ነፃ አውጥተው ሲመጡ የሆነውን ነገር ሲነግራቸው እነሆ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እባቡንና ግንጡን ትረግጡ ዘንድ እባብ ሊትራል የሆነ እባብ ሳይሆን የጨለማው ኃይል ዲያብሎስ ዘንዶ የተባለው እባብና ግንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጥቻለሁ? ስልጣን ሰጥቻለሁ። እኔና እናንተ የሰው ጠላት የለንም አይደል እንዴ? ጠላታችን ዲያብሎስ ነው። ይሄ ዲያብሎስ ደግሞ ድል የተነሳ ነው። አሜን ነው ወይ? ጠላት ስንል እኛ ማኞች ሁሉ ጊዜ ማንን ነው ሪፈር የምናደርገው? ዲያብሎስን ነው። ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ ምን አንሆንም፣ አንዋጋም። ውጊያችን ከስጋና ከደም ጋር አይደለም ይላል። ጠላታችንን ድል ነስተናል። ሌላው በዓለማዊነት ላይ ድል ነስተናል። ክብር ለኢየሱስ ይሁን። በዓለማዊነት ላይ ድል ነሽ የሆነ ህይወት ነው የተቀበልነው ማለት ነው። ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ሐዋርያው ጳውሎስ ያችሁ ሐዋርያው ጳውሎስ ክርስቶስን ካወቀ በኋላ ከክርስቶስ ጋር ከተገናኘ በኋላ ክርስቶስን ለማገልገል ተጨከነ ከወሰነ በኋላ ለዓለም ራሱ ምን አድርጎ ነበር? ሰቅሎ ነበር። ምን ላይ? በክርስቶስ ኢየሱስ መስቀል ላይ። አሜን ነው ወይ? ዓለምን በሱ ላይ ተስፋ ቆርጣለች። ከሱ አቋም፣ ከሱ ውሳኔ፣ ከሱ አገልግሎት የተነሳ በጳውሎስ ላይ ምን አድርጋለች? ተስፋ ቆርጣለች። ዓለም ለኔ የተሰቀለችበት። ክብር ለኢየሱስ ይሁን። ሌላው ድል ያደረግነው በክፉ የሥጋ መሻት ላይ ድል አግኝተናል። አሜን ነው ወይ? በክፉ የሥጋ መሻት ላይ ገላትያ 5:4 ላይ የክርስቶስ ኢየሱስ የሆኑቱ ይላል። የማን የሆኑቱ? የክርስቶስ ኢየሱስ የሆኑቱ ሥጋን ከክፉ መሻቱና ከምኞቱ ጋር ምን አደረጉ? ሰቀሉ። ሥጋዬ ተሰቅሏል። አሜን ነው። ክብር ለኢየሱስ ይሁን። በተግዳሮት ውስጥ፣ በትግል ውስጥ፣ በፈተና ውስጥ ብንሆንም አንድ ማወቅ የሚገባን ነገር ባሪያ የሚያደርገን የሥጋ ፍላጎትና መሻት ሳይሆን ያለን የተሰቀለ በሉ። ይሄን ማወጅ በጣም ጥሩ ነው ለሥጋችን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ በክፉ የሥጋ መሻት ላይ ድል አግኝተናል። ባለ ድሎች ነን። እንግዲህ ከክርስቶስ የተካፈልነው የድል ሕይወት የክርስትናን ጉዞ በአሸናፊነትና በድል የታጀበ እንዲሆን አድርጎታል። ሃሌሉያ! ኢየሱስ ክርስቶስ ድል ስላደረገ፣ ክርስቶስ ኢየሱስ ድል ስለተነሳ የክርስትና ጉዞ በዘመናት መካከል ሁሉ በድል የታጀበ፣ በአሸናፊነት የታጀበ። አሜን ነው ወይ? በሐዋርያት ዘመን በወንጌል ላይ የነበረው መከራ፣ ፈተና በአባቶች ዘመን በአምስተኛው ክፍለ ዘመን የጨለማው ዘመን የሚባለው ማርቲን ሉተር እስከተነሳበት እስከ 15ኛው ክፍለ ዘመን ቢያንስ ለ1000 ዓመት ቤተክርስቲያን በጨለማ ውስጥ የነበረችበት የሚባል ዘመን ነው። በተግዳሮት የነበረችበት ብዙዎች ይህንን የክርስቶስ ኢየሱስን ወንጌል ለማጥፋት ቤተክርስቲያንን ለማጥፋት ያለ ኃይላቸውን፣ ስልጣናቸውን፣ እውቀታቸውን፣ ገንዘባቸውን ተጠቅመው ወንጌልን ለማጥፋት ክርስትናን ለማጥፋት አለ የለም ባሉት ኃይል ሁሉ ሰጥተዋል። ግን የክርስቶስ ኢየሱስ ድል አሜን ነው ወይ? የተካፈልነው የድል ሕይወት በዘመናት መካከል ቤተክርስቲያንን በአሸናፊነት በድል መርቷታል። ክብር ለኢየሱስ ይሁን። ዛሬ ያለችው ቤተክርስቲያን አሸናፊ ናት። አሜን ነው ወይ? ዛሬ ያለችው ቤተክርስቲያን ድል አድራጊ ናት። እስቲ የተቀበልኩት አሸናፊ ሕይወት ነው በሉ። ድል አድራጊ ሕይወት ነው በሉ። ሃሌሉያ! ክብር ለኢየሱስ ይሁን። ሕይወቱን ተካፍለናል። እየፈጠሩልን ሕይወቱን ተካፍለናል። ሌላ ተካፍለናል፣ ጸጋውን ተካፍለናል። እንግዲህ የጌታ እራት በምንካፈልበት ጊዜ ከጌታ ጋር የተመሰረተውን ጥልቅ መንፈሳዊ ህብረትና ከእርሱ ጋር ተካፋዮች፣ ተሳታፊዎችና ህብረትን የመሰረትን መሆናችንን የምንመሰክርበት የምናውጅበትና የምናጸናበት መንፈሳዊ ህብረት ነው። ቅዱስ ህብረት ነው።
እንቆምና ይሄ ቃል ፓስተር ዘላለም እንዲያነብልን ይጠይቃለሁ። አንደኛ ቆሮንቶስ ምዕራፍ በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና በአንድ በኩል አምናለሁ። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነው። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመሰግናችሁን? አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁት እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞች ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ፣ የቀረውን ነገር በመጣው ጊዜ ደነግጋል። ጌታ ሆይ እናመሰግናለን። ክብር ሁሉ በሰማይና ላንተ አንተ የተከበረ ጌታ፣ የተወደደ ጌታ፣ የተመሰገነ ጌታ በፊት እንድንሆን እንድናመልክ ቅዱስ ቃልህንም ደግሞ እንድንሰማ የተባረከ ጊዜ ስለሰጠህን እናከብራለን። ከዚህ በኋላ የምኖረን ጌታ ሆይ የትምህርት እንዲሁም የአንተን እራት የመካፈል ጊዜ ለአንተ አሳልፈን ሰጠን። ክቡር ጸጋህ ያግዘን። እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ጌታ ይባርካችሁ። የጌታን እራት በምንካፈልበት ጊዜ ሊደረጉ የሚገቡ ጥንቃቄዎችና ዝግጅቶች ምንድን ናቸው? ጌታን እራት በምንካፈልበት ጊዜ ሳምንትም እንዳልነው እንዲሁ ዝም ብለን ሃይማኖታዊ ስራ ብቻ አድርገን የምንመለከተው ሳይሆን በጥንቃቄ መጽሐፍ ቅዱስ በሰጠው ልክ መንፈሳዊ ይዘቱን ጠብቀን እንደገና ደግሞ ለዛ የሚገባው ዝግጅት አድርገን ጌታን እራት መካፈል እንዳለብን ተመልክተናል እና አሁን ሰፊ የሆነ ሀሳብ ከአንደኛ ቆሮንቶስ ተነግሮልናል እና የጌታን እራት በምንወስድበት ጊዜ በምን አይነት ሁኔታ ነው መካፈል ያለብን? በተገባ ማንነት ሆነ እኔማ ወርሲ ማነ በተገባ ማንነት ውስጥ ሆነ የጌታን እራት መካፈል አለብን። አሁን በተነበበው ክፍል እንደሰማነው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሳይገባው እና ሳይገባው ባልተገባ ማንነት ውስጥ ሆነው የቆሮንቶስ አማኞች የጌታን እራት ይካፈሉ ነበረና በደንብ ክፍሉን ስናጠና ስናየው በእውነት መንፈሳዊ ማህበርን በማይመስል መልኩ ማለት ነውና የቆሮንቶስ ቤተክርስቲያን በምናይበት ጊዜ በብዙ ችግሮች ስትናጥ የነበረችበት
ቤተ ክርስቲያን ናት። እንደገና የቆሮንቶስ ቤተ ክርስቲያን በጸጋ ስጦታዎች በመንፈሳዊ እንቅስቃሴዎችን የበለጸገች ቤተ ክርስቲያን ናት እና እስቲ በውስጡ የነበሩትን ችግሮች ፈጠን ብለን ነይና የእርስ በርስ ክፍፍል ነበራቸው። ምዕራፍ 1 እና 3 በምናይበት ጊዜ የእርስ በርስ ክፍፍል ውስጥ የነበሩ ናቸው። እንደገና ደግሞ አሳፋሪ የሆነ የሥነ ምግባር ውድቀት ውስጥ የነበሩ እና በዓለማዊ እንኳን የማይሰማ የዝሙት ኃጢአት በመካከላቸው የነበረ ቤተክርስቲያን ምዕራፍ 5 ላይ ይሄን ያለን እርስ በርስ መካሰስ በዓለማዊ ሸንጎ በፍርድ ቤት የመቆም ሁኔታ የነበራቸው ጳውሎስ በዚህ አቅጣጫ እየገሰጻቸው ማድረግ የሚገባቸውን ዳይሬክሽን ያሳየበት ሁኔታ እናያለንና ሌላ ደግሞ በኑሮ ደረጃ መከፋፈል፣ መለያየት፣ ጎራና ቡድናዊነት በመካከላቸው ነበረ። አሁን ያነበብነው ስለ ጌታ እራት የምንካፈልበት የዚህ ምዕራፍ 11 ቅርብ አውዱን በምናይበት ጊዜ መከፋፈል በመካከላቸው ነበረ። እንግዲህ ምንድነው ምዕራፍ 1 እና 3 ላይ ያየነው የቀጠለ እንደሆነ ጉባኤያቸው ይመሰክር ነበረና ጎራ ከፍለው ቡድናዊነት ከፍለው በኢኮኖሚካል ስታተሳቸው ሁሉ ተከፋፍለው የጌታን እራት ቅዱስ ህብረትን የማይመጥን ማንነት ነበራቸው። ሌላው ደግሞ የጸጋ ስጦታዎችን የማበላለጥ ችግር ነበረባቸው። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው ይጠጣ፣ ራሳችንን ብንመረምር ግን ባልተፈረደብን ነበረ። ይህ ለአዲስ ኪዳን አማኞች የተነገረ ነው ማለት ለቆሮንቶስ አማኞች እና በጸጋ ለበለጸጉ ማህበር የተነገረ ቃል ነው። ሰው ግን ራሱን ምን ያለ ይፈትን፣ እንዲሁም ደግሞ ከእንጀራው ይብላ ከጽዋው ይጠጣ፣ ራሳችንን ብንመረምር ግን ባልተፈረደብን ነበረ። ራስን መመርመር፣ ራስን ማየት በጣም አስፈላጊ ነው ማለት ነው። በጣም አስፈላጊ ነው ማለት ነው። ለዚህ ነው በየሳምንቱ የጌታ እራት ይኖራል። ስለዚህ የጸለያችሁ ተዘጋጅታችሁ ኑ ተብሎ ከዚህ ማስታወቂያ የሚነገረው ለዚህ ነው። በእርግጥ በጌታ እራት ጊዜ ነው ወይ መዘጋጀት ያለብን ብለን ስንጠይቅ የክርስትና ሕይወት ሁል ጊዜ የተዘጋጀ ሕይወት ነው። አሜን ነው። ሁል ጊዜ የተዘጋጀ ሕይወት ነው። ነቅተን ተዘጋጅተን ለምን ጌታ ሁሉ ሊገለጽ ስለሚችል ማለት ነው እና የተዘጋጀ ሕይወት ግን አይታወቅም። አንዳንድ ነገሮች ደግሞ በንግግር በምክክር ጊዜ የሚወስዱ ነገሮች ስላሉ ተመካክረን ተነጋግረን ሶልቭ የምናደርጋቸው ነገሮች ስላሉ ለዛ ነው ጊዜ የሚያስፈልጉ ጉዳዮች ስላሉ አንዳንዱ እኛ እንደምናስበው ይቻላል። ፓስተር ስቲክ አስቸጋሪና መዝሙር 19 በቁጥር 12 እስከ 14 ያለው መዝሙረኛው ዳዊት ያለውን ሐሳብ ማየቱ ራሳችንን ለመመርመር በጣም አስፈላጊ ነውና በዚህ ምድር ስንኖር በዚህ ምድር ስንመላለስ ደካማ ስጋ ይዘን የምንንቀሳቀስ ሰዎች ሆነን ሳለ ተሰርተን ያላለቀን ገና በመሰራት ላይ ያለን ክርስቶስ ኢየሱስን እየመሰለን የምናድግ ሰዎች እንደመሆናችን መጠን ራሳችንን መመርመር በጣም አስፈላጊ ነው። ራሳችንን የምንመረምረው በምናውቃቸው ስህተቶችና ግድፈቶች፣ ድካሞች ብቻ ሳይሆኑ እኛ ራሳችን ሳናውቅ በስህተት ውስጥ፣ በድካም ውስጥ፣ በበደል ውስጥ ልንገኝ ስለምንችል ማለት ነውና መዝሙረኛው በጣም የሚገርም ሐሳብ ምዕራፍ 19 ቁጥር 12 እስከ 14 ስህተትን ማን ያስተውላታል? ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጸር፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቅ። የዚያን ጊዜ ፍጹም ሆናለሁ፣ ከታላቁም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴ፣ የአፌ ቃልና የልቤ ሐሳብ በፊትህ ያማረ። ይሄ በጣም ትልቅ ጸሎት ነው። ጌታ ይባርካችሁ። በጣም ትልቅ ጸሎት ነው። ስህተትን ማን ያስተውላል? አቤቱ ከተሰወረ ኃጢአት አንጻር እማውቀውን ኃጢአት እንረዳውን ኃጢአት በደል ነው ብዬ ማስበውን ማምንበትን ኃጢአት እናዘዛለን። ግን እኔም አላውቀው እኔም አላስተውለው ስውር የሆነ በደል መተላለፍ ስለሚኖር ከተሰወረው በደል ምን አለ አንጻኝ ሙሉ አድርገኝ እያለ ሲጸልይ እንመለከታለን። ጌታ ይህን መንፈስ ያብዛል። አሜን ነው። ጌታ ይህን መንፈስ ያብዛል። ስለዚህ ራስን መመርመር በጣም አስፈላጊ ነው።
መንገዳችንን እንመርምርና እንፈትን ይላል ሰቆቃወ ኤርምያስ ምዕራፍ 3 ላይ መንገዳችንን እንመርምርና እንፈትን፣ ከዚያስ ወደ እግዚአብሔር ምን እናድርግ? እንመለስ። በዚያ ዘመን የነበሩት ልክ ነን ብሎ ካህናት የምትሉ ነገስታት የምትሉ ህዝበ እስራኤል የምትሉ እኛ ልክ ነን ብሎ ነበር። ስለዚህ ነቢዩ ምን ይላል? መንገዳችንን ምን እናድርግ? እንመርምር፣ እንፈትን፣ ወደ እግዚአብሔር እንመለስ። በኢየሱስ ክርስቶስ ራስን የመመርመር ራስን የመፈተን አቅም እግዚአብሔር ያብዛል። አሜን ነው። ሰው ሁሉ ልክ ነኝ ትክክል ነኝ በምልበት በዚህ ዘመን በራሱ ልክ ብቻ ነገሮችን ሁሉ በሚመዝንበት በዚህ ዘመን እንደ አማኞች፣ እንደ ክርስቲያኖች፣ እንደ መጽሐፍ ቅዱስ አንባቢዎች እና አገልጋዮች ሁሉ ጊዜ ራስን የመመርመር ትህትና ልብ እግዚአብሔር ሁሉ ጊዜ ያብዛል። አሜን ነው። ለጌታ ራት በምንወስድበት ጊዜ ራስን መመርመር በጣም አስፈላጊ ነው። ከሌሎች ጋር በፍቅርና በመልካም ህብረት በመመላለስ የጌታን ራት መካፈል ያለበት ማለት ነው። ከሌሎች ጋር ቅድም እንዳየነው በክፍፍል ውስጥ ነበሩ። የጌታን ራት በምንካፈልበት ጊዜ ከሌሎች ጋር ሰላም ሊኖረን ይገባል። ፍቅር ሊኖረን ይገባል። በሰላም ቤታችንን ልንመራ ይገባል። ቤታችንን በሰላም ከቤተሰባችን ጋር ሰላም፣ በቸርች ውስጥ ስናገለግል በሰላም አሜን ነው። ስናመልክ በሰላም ጌታ ጸጋው ያንሳል። አሜን ነው ወይ? በሰላም መከራውን እናስባለን። ያ ሁሉ ለእኔ ነው፣ ለእኛ ነው። ሞቱን እናስባለን፣ ለእኛ ነው። መስዋዕትነቱን እናስባለን፣ ለእኛ ነው። ክብር ለስሙ ይሁን። ድሉን እናስባለን። ድሉ የኔ ድል ነው። ድሉ ያንቺ ድል ነው። ድሉ ያንተ ድል ነው። አሜን ነው ወይ? ድሉ የቤተ ክርስቲያን ድል ነው። ድሉን እናስባለን። ህይወቱን እናስባለን። ህይወቱ ህይወታችን ነው። አሜን ነው። ህይወቱ ህይወታችን ያን እናስባለን። ክርስቶስን በማሰብ የተካፈልነውን ጸጋ እናስባለን። ሌላው የጌታን ራት በምንካፈልበት ጊዜ ዳግም ምጽአቱን በመናፈቅ ማዳኑን ደግሞ ለሌሎች በመመስከር ዳግም ምጽአቱን በመናፈቅ የማዳን ወንጌሉን ደግሞ ለሌሎች በመናገር ይህን እንጀራ በበላችሁ ጊዜ ሁሉ ይላል፣ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ጌታ እስኪመጣ ድረስ ጌታ ይመጣል። አሜን ነው። ጌታ ይመጣል። የጌታን ራት በምንካፈልበት ጊዜ የጌታ ራት ህብረቱ የሚያሳስበን ጌታ ይመጣል ነው። አሜን ነው። ኢየሱስ ይገለጣል። የጌታ ራት የሚያሳስበን አንዱ እሱ። የጌታ ራት የሚያሳስበን አንዱ ደግሞ ይሄ የፍቅር ወንጌል እየጠፉ ላሉ ሄብራን ላልበራላቸው ወደ ሞት እየተነዱ ላሉ ለመናገር አንተ ምስክር ነህ፣ አንቺ ምስክር ነሽ ነው የሚለን ማለት ነው። የጌታ ራት በምንካፈልበት ጊዜ አሜን ነው ወይ? ክብር ለኢየሱስ ይሁን።